ለአርሰናል የክረምት የዝውውር መስኮቱ አስቀድሞ ተለኩሷል። የመድፉ ደጋፊዎች እጅግ አስደሳች ዜናዎችን መስማት ጀምረዋል። አርቴታ ስብስቡን ለማጠናከር ሰኔና ሐምሌን መጠበቅ አልፈለገም። የሞተር ክፍሉ አዲስ ጉልበት አግኝቷል። ማርቲን ዙቢሜንዲ ወደ መድፉ ይመጣል። ለመሆኑ ማርቲን ዙቢሜንዲ አዲሱ የአርሰናል የአማካይ ስፍራ ፈራሚ ማን ነው? በአርሰናል ቤት ይህ ተጫዋች ይዟቸው ሊመጣ የሚችሉት ኳሊቲዎች ምንድናቸው? ዛሬ ስለዚህ ጉዳይ እንመለከታለን። የተወደዳችሁ የሸጋ ስፖርት ተከታታዮች እንደተለመደው መረጃዎቻችን ለብዙ ሰዎች እንዲዳረሱ ላይክ በማድረግ እንድትጀምሩ በአክብሮት እንጠይቃችኋለን። ሰብስክራይብ ያላደረጋችሁ ቻናላችንን ሰብስክራይብ በማድረግ እንድታግዙን እንጠይቃለን። መልካም ቆይታ። ማርቲን ዙቢሜንዲ ባለፈው የክረምት የዝውውር መስኮት ከሊቨርፑል ጋር ስሙ በስፋት ተያይዞ ነበር። የ26 ዓመቱ ተጫዋች ለቀያዮቹ የመሃል ሜዳውን ጥንካሬ እንዲሰጥ ተፈልጎ ነበር። ነገር ግን ይህ ሰው በዛው በሪያል ሶሴዳድ ለመቆየት ወሰነ። ስፔናዊው አጫዋቱ ለአርቴታ የበለጠ አስፈላጊ ሆኖ በመገኘቱ መድፈኞቹ የዚህን ተጫዋች ኮንትራት ለማግኘት በስውር ነበር ሲሰሩ የቆዩት። ልክ ጥር ሲደርስ ዙቢሜንዲ ወደ አርሰናል መዟወርን እንደመረጠ ተገለጸ። አሁን ከጥቂት ቀናቶች በፊት ደግሞ ማርቲን ዙቢሜንዲ የአርሰናል የመጀመሪያ የዚህ ክረምት የዝውውር መስኮቱ ፈራሚ እንደሚሆን የተረጋገጠ ይመስላል። የ26 ዓመቱ ስፔናዊ ማርቲን ዙቢሜንዲ 1 ሜትር ከ81 ሴንቲሜትር ይረዝማል። መሃል ሜዳ ላይ ገዘፍ ያለ ሰውነት እንዳላቸው እንደ ዴክላን ራይስ፣ እንደ ሮድሪ ወይ ደግሞ እንደ ሰርጂዮ ቡስኬት ይህ ተጫዋች ቁመቱ አይረዝምም። የተጋነነ የፊዚካል ስታቸር የሌለው ነው። ማርቲን መሮጥ ወይንም ደግሞ መጋፋት አሊያ የአየር ላይ ኳስን እየተሻሙ ማሸነፍ የሚጠራለት ትልቅ የሚባለው ጥንካሬውም አይደለም። ነገር ግን እግር ኳስን በአእምሮ በመጫወት የቡድኑ ልብ ምት ሆኖ ማገልገልን ተክኖበታል። ይህ ተጫዋች ቨርሳታይል የሆነ የአጫወት መንገድ እንዳለው በብዛት ይጠቀስለታል። ከትልልቅ ስፔናዊ የቀድሞ አማካይ ስፍራ ተጫዋቾችም ጋር ይነጻጸራል። ሰርጂዮ ቡስኬት፣ ሻቢ አሎንሶ፣ ሮድሪ በጥቂቱ ከዚህ ተጫዋች ጋር የሚነጻጸሩ ተጫዋቾች ናቸው። ተጫዋቹ ኮምፖዠር፣ መረጋጋትን፣ ኮንትሮል፣ ቁጥጥርን የተካነ ነው። የጨዋታ መንገድን ማንበብ፣ የጨዋታ ቴምፖን መወሰን የእርሱ ልዩ ክህሎቶቹ ናቸው። ማርቲን ዙቢሜንዲ ከጥልቅ ቦታዎች ጨዋታን ማስጀመር ይችላል። የውሳኔ ሰጪነት አቅሙም በጣም የዳበረ ነው። ኳስን በየትኛውም ሁኔታ ውስጥ ሆኖ መቀበል ይችላል። ራሱን ነፃ አድርጎ ማቆየትና በጫና ውስጥ ሆኖ አለመረበሽ የዙቢሜንዲ ትልቅ ተሰጥኦዎቹ ናቸው። ተጫዋቹ የተዋጣ የቴክኒክ ክህሎት እንዳለውም ይታመናል። ድሪብል ማድረግና ከጥልቅ ቦታዎች የሚነሱ ሩጫዎችን ማድረግ የሚችለው ነገሩ ነው። ማርቲን ዙቢሜንዲ ህይወቱን ሙሉ እግር ኳስን ሲጫወት የቆየው በባስክ ግዛት በሳን ሴባስቲያን ሪያል ሶሴዳድ ውስጥ ነው። ከ2019 ጀምሮ ለዋናው ቡድን መጫወት የቻለው ዙቢሜንዲ ከሶሴዳድ ጋር የኮፓ ዴል ሬይ ዋንጫን 2019-20 የውድድር ዓመት ላይ አሳክቷል። ከሀገሩ ስፔን ጋር የ2022-2023 የኔሽንስ ሊግ ዋንጫን ስሟል። የ2024 የአውሮፓ ዋንጫንም አሸናፊ መሆን ችሏል። ከላሮሃ ጋር ሆኖ ሁለቱን ትልልቅ ዋንጫዎች ከማሳካቱ ባለፈ 2020 የቶኪዮ ኦሎምፒክ ላይ ከስፔን ብሔራዊ ቡድን ጋር የብር ሜዳሊያን አንገቱ ላይ አጥልቋል። ስለዚህ የአሸናፊነትና የድል ተነሳሽነት ባህሪያትን ወደ አርሰናል ይዞ ይመጣል ተብሎ ይታሰባል። ዙቢሜንዲ የውል ማፍረሻ ሂሳቡ 51 ሚሊዮን ፓውንድ ወይንም 60 ሚሊዮን ዩሮ ብቻ እንደሆነ ይታወቃል። በክረምቱ ጆርጂኒዮ ወደ ብራዚሉ ክለብ ፍላሚንጎ ሲዘዋወር አርሰናል እዚህ ቦታ ላይ አንድ ልምድ ያለውን ተጫዋች ያጣል ማለት ነው። የቶማስ ፓርቴም ቢሆን መቆየቱ ነገር ገና አልተረጋገጠም። ስለዚህ 2027 ድረስ በሶሴዳድ ኮንትራት ያለውን ስፔናዊ የውል ማፍረሻ ከፍሎ ወደዚህ ክለብ መቀላቀል ትክክለኛ ውሳኔ
ተደርጎ ተቆጥሯል። ስፔናዊው ተጫዋች በአውሮፓ እግር ኳስ ብዙ ክለቦች ወደ ቡድናቸው እንዲቀላቀል ከሚፈልጓቸው ዲፌንሲቭ ሚድፊልደር ተጫዋቾች መካከል ዋነኛው ነው። አርነ ስሎት ሊቨርፑልን በተረከቡ ማግስት ስለዚህ ተጫዋች ክህሎት ሲመሰክሩ ተደምጠዋል። እኛን ሊያግዘን የሚችል በተለይ ደግሞ ማጠናከር የሚችል ተጫዋችን ማምጣት እንፈልግ ነበር። ዙቢሜንዲ እንደዚህ ያለ ተጫዋች ነው። እንደሱ ያሉ ተጫዋቾችን ማግኘት ቀላል አይደለም። ነገር ግን እርሱ ወደኛ ላለመምጣት ወስኗል በማለት አርነ ስሎት ስለ ዙቢሜንዲ ተናግረው ያውቃሉ። ሮድሪ በአውሮፓ ዋንጫ የፍጻሜ ጨዋታ ስፔን ከእንግሊዝ ጋር በነበራት መርሃ ግብር ተጎድቶ ከወጣ በኋላ ተቀይሮ ወደ ሜዳ የገባው ማርቲን ዙቢሜንዲ በቦታው ኤሊት የሚባል ደረጃ ላይ እንደደረሰ አስመስክሯል። ስፔን የአውሮፓ ዋንጫውን እንግሊዝን አሸንፋ እንድታነሳ ምክንያት ከሆኑ ተጫዋቾች መካከል አንደኛው ዙቢሜንዲ እንደሆነ በፍጻሜው ጨዋታ አስመስክሯል። ዙቢሜንዲ በአሁኑ ሰዓት ለመድፉ ከሚጫወቱት ከሚኬል ሜሪኖና ከማርቲን ኦደጋርድ ጋር አብሮ ተጫውቷል። ማርቲን ኦደጋርድ 2019-20 ላይ ከዚህ ተጫዋች ጋር አብሮ መጣመር ችሏል። ከዚያ ባለፈ በክረምቱ ደግሞ ወደ አርሰናል እንዲመጡ ከሚፈልጉት የኒውካስል ዩናይትድ አጥቂ አሌክሳንደር አይዛክም ጋር አብሮ ተጫውቷል። ስለዚህ ተጫዋቹ ወደ ለንደን ከመጣ በኋላ የመላመድ ችግር ይገጥመዋል ተብሎ አይታሰብም። ምክንያቱም መሃል ሜዳው ላይ ከርሱ ጋር አብሮ የተጫወቱት ሚኬል ሜሪኖና ማርቲን ኦደጋርድ ጋር ስለሚጣመር የመላመድ ችግር ፈጽሞኑ አይታሰብም። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ። የርሱ መምጣት ከሚጠቅማቸው ተጫዋቾች መካከል ዋነኛው ዴክላን ራይስ ነው። ዴክላን ራይስ ወደፊት የበለጠ ተጠግቶ በ8 ቁጥር ቦታ መጫወት እንደሚችል ይታወቃል። ይህ እንግሊዛዊ ተጫዋች በዌስትሃም ዩናይትድ እንደሚያደርገው የ6 ቁጥር ቦታ ላይ ከመጫወት ይልቅ ወደ አርሰናል ከመጣ በኋላ 8 ቁጥር ቦታ ላይ መጫወትንና ወደፊት ተጠግቶ የጎል አጋጣሚዎችን መፍጠርና ጎሎችን ማስቆጠር የበለጠ የሚስማማው ቦታው እንደሆነ ታይቷል። ስለዚህ የዙቢሜንዲ መምጣት ዴክላን ራይስን የበለጠ ነፃነት እንዲያገኝ ያስችለዋል። የተጫዋቹ የኦፍ ዘ ቦል ወይንም ከኳስ ውጪ ያሉ ስራዎቹ በጣም ጠንካራ ተብለው የሚጠቀሱለት ባህሪዎቹ ናቸው። አንቲሲፔት የማድረግ ወይንም የመተንበይ የጨዋታና የኳስ ቦታዎችን የማወቅ አቅሙ የላቀ እንደሆነ ይገለጻል። ሰፊ የሆነ የሜዳ ክፍልን ከማካለል ይልቅ ኳስ ማቋረጥ ላይ የበለጠ ተክኗል። በአርሰናል ደግሞ ቡድኑ ኮምፓክት ሆኖ ወይንም ተጠጋግቶ ስለሚጫወት እንደ ሪያል ሶሴዳድ ይቸገራል ተብሎ አይታሰብም። ማርቲን ዙቢሜንዲ የቡድን ተጫዋች ነው። በተናጠል ወይ ደግሞ በግል ከሚፈጥረው የተለየ ምትሃት ከርሱ አይጠበቅም። የቡድን ሪትምን መጠበቅና የቡድኑ ልብ ምት ሆኖ ማገልገል ግን ለርሱ የተካነው ችሎታው ነው። ስሞል ስፔስ ፕሌየር ነው ያሉ ይጠሩታል። በትንሽ ቦታ ላይ መጫወት የሚችል እንደማለት ነው። ስለዚህ እነዚህ ክህሎቶቹ በአርሰናል ቤት የበለጠ ተፈላጊ ሆነዋል። ከዚህ ባለፈ ግን ስለ ማርቲን ዙቢሜንዲ የተሰማ አንድ ሌላ አዲስ ሚስጥር አለ። ዙቢሜንዲ በባስክ ግዛት በሳን ሴባስቲያን ተወልዶ ያደገ ነው። ይህ ማለት እንደነ ሚኬል አርቴታና ሻቢ አሎንሶን ያሉ ተጫዋቾች የፈለቁበት ማለት ነው። ከዚያ ባለፈ ሚኬል አርቴታና ሻቢ አሎንሶ በልጅነታቸው ከሰለጠኑበት ከአንቲጎኩ የተባለ አማተር ክለብ እርሱም በልጅነቱ ተጫውቷል። በሪያል ሶሴዳድ ቢ ቡድን ውስጥ እያለ ያሁኑ የባየር ለቨርኩሰን አሰልጣኝ የወደፊቱ የሪያል ማድሪዱ አሰልጣኝ ሻቢ አሎንሶ ሪያል ሶሴዳድ ቢ ቡድንን ሲመራ ዋነኛ የቡድኑ አካል አድርጎ ቡድኑን የመሰረተው ዙቢሜንዲ ላይ ነው። አርቴታ ለሚፈልገው አይነት አጫወት ዙቢሜንዲ ልዩ ተሰጥኦና አረዳድ እንዳለው ይታመናል። የበለጠ ደግሞ ከአንድ ቦታ የፈለቁ ሰዎች መሆናቸው አርቴታና ዙቢሜንዲ በቶሎ እንዲግባቡና ሐሳባቸውንም ለመረዳዳት የበለጠ ያግዛቸዋል ተብሎ ታምኗል። በጣም በርከት ያሉ የመድፉ ደጋፊዎች በማርቲን ዙቢሜንዲ ዝውውር ደስታቸውን እየገለጹ ይገኛሉ። የተወደዳችሁ የሸጋ ስፖርት ተከታታዮች በማርቲን ዙቢሜንዲ ዝውውር እናንተስ ምን ተሰማችሁ? በኮሜንት ሴክሽን ላይ ሐሳባችሁን አጋሩን። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይዘነጋ። ሰላም።